ብቸኝነት አይሰማችሁ። እንደ እውነቱ ከሆነ ከብቸኝነት ከማይሻሉ ሰዎች ብቸኝነት ይሻላል። ብቸኝነት ማለት ከእግዚአብሔር መለየት ነው እንጂ ብቸኝነት ማለት ከሰዎች ርቆ ተገልሎ መኖር አይደለም። በሰዎች መካከል እየኖሩ ብቸኝነት የሚሰማቸው ስላሉ ብቸኝነትን ከማያስረሱ ሰዎች ጋራ ከመሆን ይልቅ ብቸኝነት ይሻላል። አንድ ነገር ማወቅ አለባችሁ። ዛሬ አብረዋችሁ ያሉ ሰዎች ነገ ከናንተ ጋር አብረው አይቀጥሉም። ዛሬ አብሯችሁ ያለው ጤንነት፣ ሀብት፣ ክብር፣ ዝና ነገ ከናንተ ጋር አብረው አይዘልቅም። ዛሬ ያመሰገኗችሁ አቦ አቦ ያሏችሁ ሰዎች ነገ መልሰው ያዋርዷቸዋል። በኢሳይያስ መጽሐፍ በትንቢተ ኢሳይያስ እንደተጻፈው ምዕራፍ 3 ቁጥር 12 ላይ እንደተጻፈው እለያስተበጽኡክሙ ያስሕቱክሙ ይላል። ዛሬ አቦ አቦ ያሏችሁ ሰዎች ነገ ያዋርዷቸዋል። ዛሬ የወደዷችሁ ሰዎች ነገ ይጠሏችኋል። ዛሬ ያፈቀሯችሁ ሰዎች ነገ እንደ መርገም ጨርቅ ይጸየፏችኋል፣ ይጠሏችኋል። ከናንተ ጋር አብሮ የሚዘልቀው እግዚአብሔር ብቻ ነው። ይህን እንዳትረሱ። ብቸኝነት ማለት ነገ በሕይወት ጉዞ በሚገጥማችሁ በመውጣትና በመውረድ ችላ ከሚሏችሁ ከሚተዋችሁ ሰዎች በመራቃችሁ አይደለም። ብቸኝነት የሚሰማችሁ ብቸኝነት የሚሰማን መቼም በሕይወታችን ከማይለየን ከልዑል እግዚአብሔር በልጅነት መንፈስ ስንለይ ነው። ብቸኝነት ማለት ከብዙ ሰዎች መለየት አይደለም፣ ከሰው መራቅ አይደለም፣ ከእግዚአብሔር ምሕረትና ይቅርታ መራቅ ነው። ብቸኝነት አይሰማችሁ።